ማም እንዴት እንዳጠናን አሁን በቃ ፈተናውን እንደፍነዋለን። አረ አልቻልኩም። እረ ልጅ የለም balance your life መቲ ሀክ ተደርገሽ ነው አላልችኝም። እንዴት ናችሁ? ሰላም ናችሁ? welcome back to my YouTube channel. It's Meti here. እንዴት ናችሁ? ሰላም ናችሁ ወይ? እንኳን ደህና ተመለሳችሁ። ዛሬ ሰኞ ነው። So this video is going to be a week in my life. So hectic week ስለሚሆን እሱን ቀርጽላችኋለሁ። አንዳንድ ቪዲዮ ልቀርጽላችሁ ነበር ያሰብኩት፣ ግን አንድ ላይ ሰብስቤ ለምን አልቀርጸው ምናምን የሚል ሀሳብ አለኝ። ከዛ I was like okay, let's just do it and እንደዛ አድርግላችኋለሁ። ሰው ዛሬ ሰኞ ነው። ጠዋት ክላስ ነበረኝ ተሰረዘ and ከሰዓት ፊዚዮሎጂ አለኝ። ከዛ በቃ አብረን ነዋል። ሌሎችም ቀኖችን ታያላችሁ። ያው ኤግዛም ሲዝን እየደረሰ ነው፣ ፋይናል እየደረሰ ነው እና ማለት የምችለው ብቻ አስላይክ እግዚአብሔር ይርዳኝ ሰርቫይቭ እንዳደርገው ማለት ነው። that's it ልል የምችለው ነገር ይሄ ነው እና በጸሎታችሁ አስቡኝ። ወዳችኋለሁ። ሰብስክራይብ ማድረግም እንዳትረሱ። እንደጋገፍ ኮሜንት ናውን አድርጉ። ቻው after 4 hours. Hey guys, አሁን ዊቀውቼ ሻወር ወስጄ ምናምን ነገር መክሰስ ልበላ ነው እና እየመጣሁ ቤት በር ጋር የሆኑ ልጆች እየተጫወቱ ነበር እና በጣም ትንሽ ልጆች ናቸው። አንደኛው ወጣና ጓደኛዬ ሰላም ልሽ ይፈልጋል ተናዘይ ደምስክ እያወራ ነበር ማለት ነው። እሱ እያያቸው መጣና ነው ሰላም አልኩት ነው ከጓደኛዬ yes አረ ልጅ ጠፍቷል። አረ ልጅ የለም፣ እንዴት ልጅ የለም? ልጅ ጠፍቷል። አሁን ጌታ በግምት ሁለተኛ ክፍል ነው ቢሆን ለማንኛውም እቺ ላስገባላችሁ ብዬ ነው። ማታ ለጠና ስል እንገናኝ ፕሮባብሊ 4 ሰዓት ነው ነገር ካቶም አይገንት ነው ናያ Hey guys, we get chalo.
ሶ መክሰሴን በላና ምናምን ነገር ማታ አጠናለሁ ማለት ነው። እኛ ያበደ ቲክቶክ ሰርቺ ማለት ነው። በስማም ቲክቶኬን ባይ ዘ ወይ ሄዳችሁ ፎሎ አድርጉ፣ ኢንስታግራም ፎሎ አድርጉ እና ታዩታላችሁ። ደስ ሲል ጋር ለበት ቻያ ባላ ምንቀኝ ክላሱ ተሰርዟል። አስተማሪው ቀጣል። ወይኔ በቃ አሁን ቁጭ ብለን እናጠናለን። That was the chant they did when they performed this execution ritual. Except they didn't just kill Michael. After one of those tribesmen brought the axe down on the back of Michael's neck, another tribesman walked up and grabbed Michael's hair, pulling his organs, his flesh, his bones into different piles, and then very quickly they got his brain was apparently the most important, and so only Finn, Ajim, and Pep, the three elders, were allowed to eat the brain. And then finally, after they had finished eating and Inverse? Not for decades and decades, their secrets stayed safe until Carl Hoffman of the National Geographic heard. ጋይስ እቤት ገብቻለሁ። አሁን አየሩት ላይክ ምንድን ነው የሚሉት የሆነ ሰዓት ሊዘንቢልና ከዛ ደግሞ እንትን ይላል ምናምን ነገር ብቻ ዛሬ በደንብ አጥንተናል ምናምን እና ምንድን ነው ነገ ሚካኤል ነው እና ዛሬ ቤተክርስቲያን ይታደራል ማለት አለ። ሶ እዛ ነው ማድረው ማለት ነው። አሁን ፍሬሽን አፕ አድርጌ ምናምን ነገር ከትንሽ ደቂቃ በኋላ እወጣለሁ ከበረከቱ እንዳይቀር። ምክንያቱም you have to balance your life ከአንዱ ሆናችሁ አንዱ ላይ አትቅሩ። love you ባለንገኝ ሌሊት ከማህሌት ከወጣን በኋላ እዛው የምናውቀው ጓደኛችን ደብረ ምሕረት ሚካኤል ሰንበት ትምህርት ቤት ላይ እንደዚህ ስላው ደረጃ ተዘጋጅቶ ነበርና በጣም ከጠበቅነው በላይ በጣም አሪፍ የስላው ደረጃ ነበርና ይሄን ፕሮግራም እስከ ሰኔ 21 ድረስ ስለሚቆይ ሁላችሁም ተጋበዙ። እዚህ ጋር እኔ ማብራሪያ ሰጥ ነበር። እስቲ ተጋበዙልኝ። እኔ ነኝ አኪ ጋር ጨለማው ሰማይ እጇ ደግሞ ለምንድን ነው እጇ እየደማ ያለው እኮ እጇ ለምንድን ነው የሚደማው? እዚህ ላይ ልጅ እየደማ ነው። ሲያጌጡ ይመላለጡ
እኛንም ጭመቂ ሳሪዎቹ እንደዚህ አልተመሰጡም። ለመጻፍ እንደዚህ ተመሰጨች። ስንት ሰዓት? ጉድ አፍተርኑን ልበል እንጂ ጉድ ሞርኒንግ ለን ነበር። አሁን አይ ቲንክ 7 ሰዓት ምናምን ነው። ኤንድ እቤት ስንት ሰዓት መሰላችሁ የገባሁት? 11 ሰዓት ተኩል አካባቢ 11 ሰዓት እንደዛ ነው። 11 ሰዓት አላውቅም፣ ጃግን ወደዛ አካባቢ ነው የገባሁት እና ወዲያው ገባሁ። ናካው ሊትራሊ ለጥን ያልኩት እስከ 6 ሰዓት ነው የምተኛ እንዳልኩት። ላይክ 6 ሰዓት አላርም ሞልቼ ነበር። 6 ሰዓት ተነሳሁ። ዛሬ ቼክአፕ አለኝ ኤንድ ቼክአፔን ሄዳለሁ ምናምን ነገር። ኦኬ ሆስፒታል ገባሁ። ፈርስት ቼክአፔን ጨርሼ ያለው እና ዶክተሯ ጋር ለመግባት በጣም ብዙ ወረፋ ነው ያለው። እስከዛ ድረስ አይ ፋውንድ ዲስ ካፌ አክቹዋሊ እዚህ ስመጣ አንዳንዴ እገባለሁ። ኢትስ ሶ ኪዩት። እስከዛ እዚህ አይ ሃቭ ቱ ሪቫይዝ የነገውን ፈተና እዚህ ቆያለሁ ማለት ነው። ያ ጋይስ እንዴት አደራችሁ? ትናንትና አልቀረስኩላችሁ ነበር በት አፍተር ማይ ቼክአፕ ከዝኔ ጋር አክስቴ ቤት ነው ያደርኩት ኤንድ አልተኛም። ኖርማሊ ቁጭ እንዳልኩ ይነጋ። አሁን ለባብሼ ወደ ክላስ እንሄዳለን ማለት ነው። ፈተናለሁ 3 ሰዓት ነው ፈተናው። አክቹዋሊ አሁን 12 ሰዓት ሆኗል። ሩቅ ስለሆነ በጊዜ መውጣት አለብኝ። ወጥቼ ሄጄ ፈተናዬን እፈተናለሁ። ከዛ በኋላ እንዴት እንደምተኛ ራሱ እያሰብኩት፣ መጀመሪያ ግን ፈተና መስራት አለብኝ። ብቻ ዝጋጅቼ እንውጣ። እናንተ ለካ ከእንደዚህ ከሩቅ ሰፈር የምትመጡ ልጆች እንደዚህ በሌሊት ነው የምትነሱት። I feel you guys, I feel you. Your life is so boring. አርፍዶ መነሳትን አታውቁም። Oh my god. Trust. አሁን ታክሲ ቶሎ ባገኘው ቀጥታ ከዚህ ሜክሲኮ አለ ብሎኛል። አሪፍ ነው ባገኘው። ለመቅረጽ ግን ደስ ይላል፣ ሰው የለም። Let's go ብቻ ቆቆር ገዝቼ ቆቆር ፈተና ለፈታ ሄይ ጋይስ ደርሻለሁ። ትምህርት ቤታችን ዊ ሃቭ ዲስ ስፖት ላይክ መሬት ላይ ነገር ነው እና አወር ላይክ ሙስሊም ፍሬንድስ የሚሰግዱበት ምናምን ነው እና ግን ስ እኔ በጣም ነው የምወደው። የሆነ ሰዓት ላይ ነው ወታችሁ እዛ ላይ ለጥ ነው የፈለኩበት አይነት ጭምር ለመተኛት ማሰብ ነው የሚጠበቅብኝ። ምንም ቦታ መተኛት ትችላለሁ እና በቃ አሁን እስከዛ ሲሉ ማንም አልመጣም። ትምህርት ነው ደስ ሲል ሰላም አለ። ፀሐይ ላይ ያወጣሁትና ማሳያችኋለሁ። ብቻ አሁን እዚህ በቃ ጥያቄ ሰራለሁ ምናምን ነገር እኛ እንደ ፀሐይ ወራስታም እና ደግሞ ማለት ነው I don't know for some reason I have like positive feeling for this exam. ለኡምና እንደዚህ ብዬ ቴክስት አደረግላት። ሺዝ ላይክ ደውላ መቲ ሀክ ተደርገሽ ነው አላለችኝም። ተስፋን የቆረጥኩት እና እግዚአብሔር እንደ አፍ ያድርግልኝ። እውነት ጉድ ሞርኒንግ let's admire the sun. let's go እንግባ። ወተናል ከፈተና ክላስ ይላል። ምን አልኩኝ እኔ I feel good about this exam ብያለሁ። ያበደ ነበርነት
ስላችሁ እንደጠበቅነው አይደለም። በቃ ይሄ ባዮኬሚስትሪ ሁልጊዜ ስለሚከብድ ይከብዳል ብለን አስበን ነበር፣ ግን it was like አሪፍ ነበር ነት በጣም አሪፍ ኦምና ባይ ዘ ወይ እንደዛ ሆና ምናምን ጥላኝ ነው የወጣችው። ምንም ነው የወጣችው እሷ። አዎ ግን ጥሩ አልሰራም። ሰርታለች ሁለት ኤክስትራ አይደለም እንዳለ ካልኩሌሽን እንድታሳለኝ ብቻ ያ ወደ ቤት ሄደን አሁን ቄራ ነው አራላቀም ሞልቷል፣ ባሱ ሞልቷልና ሄደ። ቆመን አንሄድም። ካሁን ባለፈው ያጋጠመን እኛ ነን የምናውቀው። ሌላ ታክሲ እስኪመጣ እንጠብቃለን። ቤት ገብቼ ያበደኝ ኢንዶሚን ሰርቼ ላቫይለንድ ነው ያለው ተኛለሁ። ማርያምን አንቺ ቅድም ፈተና ክላስ ማን ነበረ ባለፈው ሳምንት እቆያለሁ ሲል ነበር። አሚን ስታፕ what I say ሄልሽ ምን መሰለሽ it's biking ነው አረበናሽ ፈተና ክላስ ነው ያደረገኝ ነው እንዴ ነው የሚያልኩት ሲጀመር አናረገውም እያልኩሽ ነበር እኮ ነው ይባላል። ብቻ ቤት እንገናኝ። Hey you guys, እንዴት ናችሁ? Don't mind my background. ኪችን ነኝ ያለሁት እና አሁን ቤተክርስቲያን ደርሼ መምጣቴ ነው። ዛሬ it's Father's Day። ትናንትና just ሃይበርኔት አድርገሽ ነው የተነሳሁት። በቃ literally ምንም በቃ ገባው ተኛው። እሁድ ጠዋት ተነሳሁ። ያ ብቻ ዛሬ የአባቶች ቀን ነው። አሁን ወደ ሜክሲኮ ሄጄ ምናምን ነገር የሆነች እቃዎች ምናምን ነገር ገዛዛለሁ። እሱ አሁን ከጂም መምጣቱ አይቀርም። ስለዚህ ገዝቼ ምናምን ነገር ሰርፕራይዝ እናደርገዋለን ማለት ነው። and this will be my last video of this week። ስለዚህ በቃ ሄደን ገዛዝተን እንምጣ ማለት ከብሊን ጋር እንሄዳለን። በቃ let's go። look at me literally look at her dude oh my god we got the goods. Okay yeah ቁርስ ምሳ ድንበላል ቁምሳ እየበላን ነው የነልዩን ፖድካስት እየገኘው ለራስሽ ክብር ያስፈልግሻል። አንዴ ያለም ተደብቀሽ ምን እኛ ማናውቀው ኪንግ ይስብ Did she say goodbye boss? ማን አሳደገች? አልፈልግም ማለት ለምን ሲለኝ አይ ለምን ቆየ ስለተናደደ እና ሌላ ስራ የላችሁ ሁለት ፍሪሽን ሁለት ሃይማኖት የማይሆን ነገር ማርያም እኔ ምን እንደሆነላችሁ አውቄ ነበር። ሶስታችሁ ደዘበ ኮይናላ አሁን ነበር ራፊ ዝግጅት ብር ይልቀበል ቀልዳለች ማኒ ቢዝነስ ተቀማለ I literally cried. ብታበላው ነው የሚመጣው እንዘዝና ሲገባ ፍርፍሩም ትቶ ደረቅ እንጀራ ልጋብዝሽ ብለህ አገልግሎት ሰው ምን አልኩኝ? ሲጀመር ብዬሽ ነው እያለማመዳት ነበር። እኔ እንደዚህ ነው በቃ ከተቀበልሽ እሺ ተቀበልሽ ተቀበይኝ ይላል እንዴ ደዝዋ Happy Father's Day አኩርፌ ቁጭ ተሰጠኝ አኩርፎ ቁጭ ብሎ ነበር ወይ ታምራት
Okay guys, this is going to be the end of this video. በጣም ረዝሟል እና I was like wow ኤዲት ያደረኩት ራሱ ረዝሟል። I hope እንደወደዳችሁት ተስፋ አደርጋለሁ። እንደ በቀጣይ ቪዲዮ እስክንገናኝ ድረስ like, comment, share, subscribe አድርጉ. Love you guys so much. Bye.